لله الصلاة والسلام على شفيعنا رسول الله وعلى آله وصحبه ومن والاه أما بعد ودنا يتكبراتشه وندم اهتوچه السلام عليكم ورحمة الله وبركاته إن شاء الله ቀጣዩ ትምህርታችን ደግሞ ስለ ነህው ይሆናል። አልአጀሩምያ የምትባለው መጀመሪያ ላይ ተማሪዎች የሚማሯትን ትምህርት በቱሕፈተ ሰንያ እያዋዛን እንማራታለን بإذنillah اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا اللهم فسهل لنا أمورنا كله يا رب العالمين أحبتي في الله ወደ ትምህርቱ ከመግባቴ በስተፊት የተወሰነ መቅደም መግቢያ መንደርደሪያዎችን ትንሽ ልበላችሁ። የመጀመሪያው ነህው ማለት ምንድነው? የነህው ዒልም ምንድነው? ለምንስ አስፈለገ? የሚለውን ትንሽ እንበል። አወለን ነህው ማለት የአረበኛን አነጋገር ቋንቋ ህገ ደንብ ጠብቆ የሚያስኬድ የሆነ እውቀት ነው። ነህው ማለት የአረበኛ ቋንቋ ስንናገረው አንዱ ከሌላው ጋራ ሲዋቀር ምን አይነት መልክ ሊኖረው ይገባል፣ በእንዴት ልንናገረው ይገባል የሚለውን የመጨረሻኛውን ቃል ትኩረት የሚያደርግ ነው። ነህውና ሰርፍ የሚባሉ ሁለት የዕልም ፈኖች አሉት አረበኛ ቃል ወይም አረበኛ ቋንቋ። ነህው የሚባለው የመጨረሻኛው ቃል ላይ ትኩረት የሚያደርግ ሲሆን ሰርፍ የሚባለው ደግሞ የመጀመሪያውና መካከለኛው የቃሉ መጀመሪያና መካከለኛ ላይ ትኩረት የሚያደርግ ትምህርት ነው። ፈትሐ መሆን አለበት የመጨረሻኛው ፊደል ወይስ ضማ ወይስ ከስራ ወይስ ስኩን ወይስ እሱ ጠፍቶ ሌላ ተተኪ መምጣት አለበት ሌላ ፊደልን የሚለውን ይሆናል ኢንሻአላህ የምንማማረው በዕልመ ነህው። እንግዲህ ባጭሩ ዕልመ ነህው ብሎ ማለት የአረበኛን ቃላቶች ስንናገራቸው ወይም ስንጽፋቸው የመጨረሻኛው ፊደል እጣ ፈንታው ምን መሆን አለበት የሚለውን የሚወስን ትምህርት ቀመር ሰዋሰው ነው። ነህው በጣም ገር የሆነ ትምህርት ነው። ስራዬ ብሎ ለያዘው ሰው እንዲሁም ቁልፉን ለያዘ ሰው በጣም ገር ነው። ዑለማዎቻችን ሲመስሉት እንደ ሸምበቆ ቤት መዝጊያው ብረት እንደሆነ ነው ይላሉ። ብረት መዝጊያው እንደማንም ብለህ ቁልፍ ይዘህ ከከፈትከው ቤቱ ሸምበቆ ነው ማለት ነው። ተግባብተናል። ስለዚህ ይጠናኛል አይገባኝም የሚለውን የስንፍና እሳቦት ወደ ኋላ ጥለን ገር ነው፣ ቀላል ነው፣ አውቀዋለሁ ከማን አንሳለሁ በሚል ሂማ በተነሳሽነት ከጀመር ነው እውነት ለመናገር በቀላል ጊዜ የአረበኛን ምንነት የምንናገራቸውን ቃላቶች ህጋቸው ምን መሆን እንዳለበት መጨረሻ ያለውን በደንብ እናውቃለን ማለት ነው። ስለዚህም بهمة عالية ሁላችንም ይገባናል ብለን እንጀምር። ወከዛሊክ ዱዓ ያደረግን ከረቡል ዒዛ እውቀቱንና ብርታቱን እየለመን ትምህርታችንን እንከታተላለን ማለት ነው። በዚህ ትምህርት አንዱ ዓሊም ሆኖ ሌሎችን ማስተማር ሳይሆን እርስ በርስ ነው የምንማማረው። ከናንተ የተሻለ ኔጋ ካለ እሱን እንድትወስዱ እኔ የምሳሳትበት ቦታ ላይ ደግሞ እንድታረሙኝ እንድንማማር ነው የሚሆነው ኢንሻአላህ አልባኒ። ሁለተኛው ጉዳይ
ስለምን አስፈለገ? ይሄ ዒልመ ነህው የሚባለው ነገር ሰበቡ ምንድን ነው? እንደዚህ ዑለማዎች ራሱን የቻለ ትምህርት አድርገው ከሐዲስ ከፊቅህ ከተፍሲር ለየት ያለ ዒልም አድርገው ሊይዙት ዘንድ ስለምን አስፈለገ የሚለውን በምንመለከት ጊዜ ብዙ ምክንያቶች አሉት ይላሉ ዑለማዎች። ዒልመ ነህው ራሱን ችሎ ትምህርት እንዲሆንና ሰው እንዲማረው ትኩረት እንዲደረግበት የተፈለገው ብዙ ምክንያቶች አሉ። ከነዚያም ምክንያት ውስጥ አንደኛው እና ዋነኛው ስህተት ሰዎች ዘንድ መገኘት ነው። ሰዎች በአረበኛ አነጋገር ላይ ስህተት ሲያመጡ ያንን ስህተታቸውን ለማረም ተብሎ የተዘጋጀ ትምህርት ነው ማለት ነው። طيب ስህተቶቹን ባጭሩ እንመልከታቸውና እኛም ነህው ባንቀራ ኑሮ የሚያጋጥመንን ስህተት ራሳችንን እንፈትሽ። طيب አንደኛ ኢማሙ ሐኪም ሙስተድረክ አላ ሸይኸይን ወይም ደግሞ ቡኻሪና ሙስሊም ያዘገቧቸው ሶሂህ የሆኑ ሐዲሶችን የዘገቡበት መጽሐፍ አለ። እዛ ላይ ያወሩት ሐዲስ አለ። ሐዲሱን ኢማሙ አልባኒ ضعيف ነው ብለውታል። ሌሎቹ ደግሞ ሸዋሂድ አለው የሚያጠናክረው ስላለ ችግር የለውም ይላሉ። አላ አየት ይሃል ምን የሚል ነው? አንድ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት ቦታ ስህተት የሆነ ቃል ተናገረ። እንዳውም ቀረአ ብሎ ነው በሌላ ዘገባ የሚያመጣው እና ነቢያችን ዐለይሂ ሰላቱ ወሰላም አርሽዱ አኻኩም ፈቀድ ضለ ወንድማችሁን አስተካክሉት በእርግጥ ተሳሳታሉ። ይሄ ሐዲስ እንደቀደም እንዳልኳቸው ኢማሙ አልባኒ ضعيف ነው ብለውታል። አላየት ያህል ሸይኹ እዚህ ጋር ምን ይላሉ? መንስኤው አንዱ ሰበቡ እንዲህ ያለ ስህተት ስለተገኘ ነው አሉ። ሌላው አቡበክር ሲዲቅ ረዲየላሁ ዐንሁ አንብቤ ብወድቅ ይሻለኛል አንብቤ ከምሳሳት ብለዋል ይላል። ለምሳሌ ቁርአን ስቀራ ከምሳሳት አደናቅፎኝ የሆነ ነገር በወድቅ መሬት በፊት ብደፋ ይሻለኛል እንደማለት ነው። ይህን ያክል ይጠሉት ነበር ማለት ነው ለሕንን። ወከዛሊክ በዑመር ዘመን ይሄ ስህተት መናገር መብዛት ጀመረ ይላል። ምክንያቱም እስልምና እየተስፋፋ አረብ ያልሆኑ ሰዎች ወደ እስልምና እየገቡ ከአረቦቹ ጋር ወሬ ሲጀምሩ መሳሳት ጀመሩ። በተለይ በአሁን ጊዜ ይሄ የሌላ ሀገር ዜጋ አጅነቢ ስትመለከቱት ኢትዮጵያዎቹ ሻል ይላሉ እንጂ ሌሎቹ የሚያወሩት አረበኛ ይሁን ቻይነኛ ይሁን ምን ይሁን አያስታውቅም። በጣም ነው የሚያስቸግራቸው አረበኛ ቋንቋ ማለት ነው። እና እንደዚህ አይነት ሲጀመር ስህተቶች መገኘት ሲጀምሩ ትኩረት እንዲደረግበት ተደረገ ማለት ነው። ዒልመ ነህው እንደ ምሳሌ ሼኾች የሚያነሱት ምንድን ነው? የሆኑ ጀምዓዎች ቀስት ሲለማመዱ ሰይድና ዑመር ባጠገባቸው አለፉ። ኢላማ ምንም ሊሳካላቸው አልቻለም፣ ይስታሉ። ከዚያ ዑመር መሆናቸዋል ምናምን ብሎ ወረፍ አደረጋቸው። ሰዎቹ ምን አሉት? ኢና ቀውሙን ሙተዓሊሚን አሉት። ልብ በል መሆን ያለበት ምንድን ነው? ሙተዓሊሙና ገና አዲስ ተማሪዎች ነን ለማለት ከሆነ እነሱ ግን ሙተዓሊሚነ ብለው ተናገሩ። ያኔ ዑመር በቁጣ ዘወር አሉና ወደ ሰዎቹ ወላሂ ለኸጠኡኩም ፊ ሊሳኒኩም አሸዱ ዐለየ ምን ኸጠኢኩም ፊ ረምይኩም አሉ። ቀስት ስትወረውሩ ከመሳሳታችሁ ይልቅ የምላሳችሁ መሳሳት በጣም ነው እኔን ያንዘፈዘፈኝ፣ በጣም ነው የከበደኝ አሏቸው። እንዴት እንደዚህ የተሳሳተ ቃል አረበኛን አሳስታችሁ እንዴት ትናገራላችሁ አሏቸው ይላል። ሌላው በዑመር ዘመን የተከሰተው እንደዚሁ አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ስልጣን ሰጥተዋቸው ነበር። በስራ የሚባለው ሀገር ላይ ሹማዋቸው ነበር ዑመር አቡ ሙሳን። እናም አቡ ሙሳ
በጸሐፊያቸው አማካኝነት ደብዳቤ ለዑመር ላኩ። ምን ይላል ደብዳቤው ውስጥ? ሚን አቡ ሙሳ ኢላ አሚር ልሙእሚኒን ዑመር ብን ልኸጣብ። ሚን ብሎ አቡ የሚል ወይ ትሄጃለሁ ይላል የአገሬ ሰው ሲደበላለቅ ነገሩ። ሚን ሐርፈ ጀር ነች። አቡ ምን ሊያደርግ መጣ? አቢ ነበር መባል ያለበት። ዋው አላመተ ضمن ይመጣል ወደፊት። ይህንን ሲሰማ ዑመር ምን አለ? መልስ ሰጠው። ይህንን ሰውዬ ባለንጋ ግረፈው አላቸው። ይህን ጸሐፊህን ባለንጋ ውረድበት አሏቸው ማለት ነው። አቡል ሁሴን አልዓንበሪ የሚባል ሰው ነበር ጸሐፊያቸውና እንደዚህ ተሳስቶ እርምት እንዲካሄድበት አድርገዋል ነው የሚለው። ሌላው አንድ ሰው ከገጠር እስልምናን ተቀበለና ቁርአን አቁሪ ብሎ መጣ። አንደኛው ቁርአን ማስቀራት ጀመረ። ሱረቱ አተውባ መጀመሪያውን አስቀራው። ምን አለ? ኢነላሃ በሪኡን ሚነል ሙሽሪኪነ ወረሱሉሁ የሚለውን ቁርአን ሲያስቀራው ሰውየው ምን ብሎ አነበበለት? ይሄ ማነው አስላሚው ሰውዬ ወይም ደግሞ ቁርአን አስተማሪው ሰውዬ ወረሱሉሁ የሚለውን በከስራ ቀራው። ወረሱሊህ ሚነል ሙሽሪኪነ ወረሱሊህ ትርጉሙ ምንድነው የሚሆነው? አላህና መላእክተኛው ከሙሽሪኮች የጸዱ ናቸው ነበር የሚለው ቁርአኑ ማለት ነው። በሰውየው አቀራር ግን በአስተማሪ ነው ብሎ በሚያስቀራው ሰውዬ ግን አላህ ከሙሽሪኮችም ከረሱልም የጸዳ ነው ማለት ነው የሚያስይዘው። እና ሰውየው ምን አለ? እንዴ አላህ ከጸዳበት ነገርማ እኔም የጸዳሁ ነኝ አልፈልግም ይሄንን ረሱል ብሎ ተመልሶ ሄደ። ከዚያ ዑመር አስጠርተው እንደገና አስተካከሉለት ይላል። ከዛ በኋላ ምን አሉ ዑመር? አረበኛ ቋንቋን የማያውቅ ሰው ቁርአንን እንዳያስቀራ ብለው አዘዙ። አረበኛ ቋንቋን የማያውቅ ሰው ቁርአንን እንዳያስቀራ ብለው አዘዙ ዑመር ይላል። ሌላው ከቁረይሾች ሹማምንቶች መሳፍንቶች መካከል አንደኛው ወሊድ ብን ዓብድልመሊክ በኒ ኡመያዎች መንግስት ነው። እሱ ዘንድ ገባ። በወሊድ ዘመን ወሊድ ዘንድ ገባ እና ወሊድ ምን አለው? መን ኸተነክ አለው። መን ኸተነክ ማለት አሁን ትክክለኛ እሱ የተናገረውን ብንወስደው ማን ነው የገረዘህ እንደማለት ነው። ሰውየው ምን አለ? ፉላን አልየሁድዩ እከል የሚባለው ይሁዳ ነው የገረዘኝ አለው። የተረዳው ይህን ነው። ግን የወሊድ ጥያቄ እንደዚህ አልነበረም። ሰውየው ምን አለ? ወሊድ ምን አለ? ወይ ሐክማ ተቆል ምን እያልክ ነው አንተ አለው። ተቆጣው። ከዛ ሰውየው ነቃና አሃ የምትጠይቀኝ ስላማቶች ነው መሰለ አለው። ለዓለከ ተስአሉ አን ኸተኒ የአሚር አልሙእሚኒን ሆ ፉላን ብኑ ፉላን የሚስቴን ባል ማን ነው? የሚስቴን አባት ነው መሰል የምትጠይቀኝ? አማቴን ነው መሰል የምትጠይቀው? እከሌ እከሌ ይባላል አለው። እንግዲህ ልብ በል ኸተነከ ኸተኑከ በዚች ተለያይቶ ማለት ነው ማዕናው። ስለዚህ አረበኛ ይህንን ያክል ነው። ጥንቃቄ የሚሻበት ጥንቃቄ የሚያስፈልገው ትምህርት ነው። ወከዛሊከ እንደ አዕራቢ የሆነ ሙአዚን ሰምቶ አሽሀዱ አነ ሙሐመድን ረሱሉላህ የሚለውን ረሱለ የሚለውን ፈትሐ በማድረጉ ተዓጅቦ እንደገለመጠው የሚያነሳል ሸኽየው። አላየት ያህል ይህንን ካለፉት አሁን ከተነጋገርናቸው ምንድንን እንረዳለን? ነሕው የተቀመጠበት ዋናው ዓላማ ስህተት መገኘትና ከዚያ ከስህተት ሰውን ለመጠበቅ ነው ማለት ነው። እና አሕበቲ ፊላህ ነሕው አንገብጋቢ ነገር ነው። ሙስሊም ነኝ ያለ ሰው መቼም ቁርአን መቅራቱ አይቀርም። ቁርአን ስንቀራ በአረበኛ ቋንቋ ነው የወረደው ቁርአኑ። የነቢዩን ሰለላሁ ዐለይሂ ወአሊሂ ወሰለም ሐዲስ እንናገር በአረበኛ ነው። የግድ አረበኛ ህጉን ማወቅ፣ ቀመሩን ማወቅ፣ ሰዋሰዎችን መረዳት ይኖርብናል። አለያ ዝም ብለን ሌላውን ዕልም ብቻ የምንሰበስብ ከሆነ ጎደሎ ነው የሚሆነው። ከማ ቃለ አልአወል አነሐው ዘይኑ ልፈታ ዩክሪሙሁ ሐይሱ አታ መን ለም የኩን የዕሪፉሁ ፈሐቁሁ አን የስኩታ። ነሕው የወጣት ልጅ የዕልም ባለቤት ጌጥ ነው።
ነሑ የማያውቅ ሰው ፈሐቁሁ አን የስኩታ ዝም ነው ማለት ያለበት፣ መናገርም አይችልም። መጠለፊያው ብዙ ቦታ ነው። እኛ ልጅ ሆነን ሙሐዲሶች ላይ ሲስቁባቸው እንሰማለን። ፊ ምንድናት የምን ሐርፍ ናት ምናምን እያሉ ማለት ነው ኹራፋቶቹ። እና እንደዚህ አይነት አስተምራለሁ ብለህ ተንስተህ አንዲት መስአላማ ይረባ እኮ ነው እንግዲህ የሆነ ትንሽ ዋን መስአላ ይዝህና ከዛ ሰው አስቆብህ ዳዕዋ እንዳታደርግ ያንተ ሃይማኖት ውሸት ነው እንዲያስብልህ ያስከው ነገር ሐቅ እንዳልሆነ ዘንድ ለሰዎች ያሳይብሃል። ስለዚህ እንዲያው እስልምናን የምናፈቅር የምንወድ ከሆነ በተለይ ደግሞ ለሰዎች እስልምናን እናሰራጫለን ከሩሱሎች ጋር ነገ የውመል ቂያማ አብረን እንነሳለን የሚል ንያ ያለን ሰዎች ነሕው ልንቀራ ግድ ይለናል። የምናውቃትን ነገር ጥንቅቅ አድርገን ካወቅን ከብዛት ጥራት የሚባል ነገር አለ። ብዙ ነገር ሸምድደን እንደው ከምናጉበሰብሰው ከሐጢብ ሌይል ያወቅናትን በጥራት ብናውቅ ጥሩ ነው እላችኋለሁኝ። መን ለም የኩን ያዕሪፉሁ ፈሐቁሁ አን የስኩታ ስለተባለ ሙናዘራ ቢያደርግ ለራሱ ሙፍሊስ ነው የሚሆነው። በጣም ነው የሚያስቸግረው። እና ነሕውን ስራዬ ብለን ልንማረው ይገባናል። አላህ ያግራለን። በጣም ገር ነው። እነማን ጀመሩት? የት ቦታ ነው? ቦታ ውስጥ የነሕው ቦታ ምን ላይ ነው ትኩረት የሚያደርገው ወዘተ የሚለውን ደግሞ በቀጣይ ትምህርታችን እንማማረዋለን። የዑመርን ንግግር በተመለከተ ያው ትናንት እንደተማማር ነው አንድ የገጠር ሰው መጥቶ ቁርአን አስተምርኝ አለ። እስልምና ገባ። ከዚያ አንድ ሰውዬ ቁርአንን አስተማረው። ሰውየው ስለ አረበኛ ህግ የሚያውቀው ነገር የለም። ሲያቀራው ምን አለ? አነላህ በሪኡ ሚነል ሙሽሪኪነ ወረሱሉሁ የሚለውን ወረሱሊሂ ብሎ አስተማረው። ይሄ የገጠር ሰው ደግሞ አረበኛ በደንብ ፈሲሕ ነው ያውቃል። ትርጉሙን ምንድነው የተረዳው ሰውየው? አላህ ከሙሽሪኮችና ከመላእክተኛው የጸዳ ነው። ይሄው ከሆነማ እኔም የጸዳሁ ነኝ ያለ። ይሄን ወደ ዑመር ሲሰሙ አስጠሩትና ጠየቁት። እንዴት ትላለህ አሉት። እኔ ምን ላድርግ ዑመር ማቀው ነገር የለኝም እንደዚህ አለኝ። ስለዚህ አላህ የጸዳ ከሆነ ደግሞ እኔም መጽዳት አለብኝ። አላህ ከራቃቸው ነገሮችን መራቅ አለብኝ ብዬ ነው አለ። ላላ እንደዛ እኮ አይደለም ቁርአኑ የሚለው ነው። አነላህ በሪኡ ሚነል ሙሽሪኪነ ወረሱሉሁ ረሱልም አላህም ከሙሽሪኮች የጸዱ ናቸው ነው የሚለው ነው አሉት። እንደዛ ነው እንዲህ አለ። ከዛ አስተካከለና እኔም እንግዳው አላህና ረሱል ከጸዱት ነገር ከሙሽሪኮቹ የጸዳሁኝ ነኝ አለ። ያኔ ነው እንግዲህ ዑመር አረብያን የማያውቅ ቁርአንን ማስተማር የለበትም ብለው አዋጅ ያሳወጁት። ነገሩ ግልጽ እንዲሆንላችሁ አንድ ነገር ልንገራችሁ። በነ ዑመር ዘመን ቁርአን ፈትሐ ضማ ከስራ አልተደረገለትም ነበር። ሐጃጅ ብን ዩሱፍ ነው ዑለማዎችን ሰብስቦና ሐሰን አልበስሪ ሌሎችን አመካክሮ እንዲህ ያህል ምልክት እንዲደረግበት ያስደረገው እንጂ የዛኔ ሐረካ የሚባል ነገር የለም። እንዴት ትቀራዋለህ? አንዳንድ ልጆች ኪታብ ግዛልኝ ይሉኛል፣ ግን ይላሉ ሐረካ ያለው የተሐረከ መሆን አለበት ይላሉ። ለምን ነው እምቢ ያላቸው እኮ ነው። ፈታ ይሁን በምን ያስታውቃል? ቢላሂ አለይኩም ሐረካ ከሌለው። ስለዚህ ያኔ ያለውና አሁን ያለው አንድ አይደለም። አሁን ሐረካ አለው ቁርአኑ አልሐምዱሊላህ። ወከዛሊክ ኡስታዝ ላይ ቀርቶ ዝም ብሎ አይደለም ቁርአንን አሁንም ዝም ብሎ ማንበብ ብዙ የሚያሳስት ቦታ አለው። ፈትሐውን ضم አድርገህ የምታነብበት ወይም ደግሞ ሰላመ የሚለውን ሰላመ ብለህ የምታነብበት ይመጣል። አፈላ የሚቀልህና የምትደጋግመው ያ ስለሆነ እንደዚህ አይነት ነገር እንዳይከሰት ኡስታዝ ላይ መቀራት ግድ ይላል። ኡስታዝ ላይ ቀርቶ ካረጋገጠ በኋላ ተከታዮችን ማቅራት አግባብ ነው ብቻ ሳይሆን ግዴታም ነው እንጂ ተዓለሙል ቁርአነ ወዓሊሙሁ ናስ ቁርአን ተማሩ አስተምሩ። ይሄ ነው የእስልምና መርህ። ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ ግዴታ ነው። ካወቅክ በኋላ ደግሞ ማሰራጨት ግዴታ ነው። ግን ተሕቂቅ ሲኖር ነው፣ እርግጠኛ በሆንክበት ነገር ላይ ነው። ሌላው ቁርአን ተፍሲርን በተመለከተ ነሕው የማያውቅ ሰው መፈሰር የለበትም ብለዋል ዑለማዎቹ።
እንዲያው ትንሽ ስለ ተፍሲሩ ስላልተነጋገርን ትናንት አንዳንድ የዑለማዎችን ቀውል ለመጥቀስ ያክል ሐሰን አልበስሪ ረሂመሁላህ ሰዎችን ያጠፋቸው እኮ አጀምየነታቸው ነው፣ አረበኛን በደንብ አለማወቃቸው ነው ቁርአን ተፍሲር ላይ የተሳሳቱት ይላሉ። ዙህሪ የሚባሉት ደግሞ ሰዎች የተሳሳቱት ቁርአን ላይ ሊጀህሊሂም ቢሉገት العرب ይላሉ። ፉደይል ኢብኑ ዒያድ ደግሞ ለን ተዕለሙ القرآن حتى تعرفوا إعرابه ይላሉ። ቁርአንን ኢዕራቡን እስከምትረዱ ድረስ አታውቁትም አይገባችሁም ይሉ ነበር። ሙጃሂድ እንዲህ ይላሉ፣ በአላህና በመጨረሻው ቀን ላመነ ሰው በአላህ ቁርአን ላይ ሊናገር አይበቃለትም በሉገት العرب አዋቂ እስካልሆነ ድረስ፣ ነህው እስካልቀራ ድረስ፣ ነህውን እስካላወቀ ድረስ ቁርአን ላይ መናገር መፈሰር አይፈቀድለትም በአላህና በመጨረሻው የሚያምን ከሆነ ማለታቸው ነው። ኢማሙ ማሊክ እንዲህ ብላ አንድ ሰው ወደኔ ይዘውልኝ አይመጡም غير عالم بلغة العرب لا أوتي برجل غير عالم بلغة العرب يفسر كتاب الله تعالى إلا جعلته نكالا عربኛን ሳያውቅ ቁርአን የሚፈስር ሰው እኔ ዘንድ ይዘውልኝ አይመጡም ያን ሰውዬ መቀጣጫ ባደርገው እንጀሉ ገርፌ እኔን ያየቀጣ ነው ማስበለው ማለታቸው ነው። ሰለፎች ለው ሰቀጠ النحو ለሰቀጠ فهم القرآن ይላሉ። ነህው ቢቀርና ቢወድቅ ቢጠፋ ቁርአንን በደንብ አድርጎ መረዳት በጣም ይከብዳል። ከዚህም ውጭ ብዙ የተባለ ነገር አለ። እንዲያው አላስረዝምባችሁና መጨረሻ ላይ አንድ ሂሻም ኢብኑ አብዱል መሊክ የሚባሉት ዓሊም ልጃቸውን ሲመክሩ የተናገሩትን ተናግሬ ልጨርስ። ተዓለሙ القرآن والنحو فإن القرآن بلا نحو كالجسد بلا رأس። ነህውንና ቁርአንን ተማሩ። ቁርአን ያለ ነህው ራስ የሌለው ሰውነት ማለት ነው። ራስህ ከተቆረጠ ምንድነው የምትሆነው አንተ? እንደዚያ ነው ይላሉ። እንግዲህ አበዛሁባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።